ተንበርከክ። አባ እውነትህን ነው? እናት አልሞተም እያልክ ነው? ማ እማዬ ምን ሆነሽ ነው? የእነሱ ተባባሪ ነሽ አይደለም? አንቺም የምን ትብብር? እውነቱን እኮ ነው የምነግሮት። አሁን ብቻዬን መሆን እፈልጋለሁ። ከጨረስሽ ውጭልኝ። አልጨረስኩም። ውጭልኝ አልኩሽ። በጸባይ ለምኜሻለሁ። አይ ካልሽ ግን በጉልበት አስወጣሽ። ብሩክ የት አለ? የት ነው የደበቃችሁት? ቤቴ ድረስ መጥቶ አንቆ ሊገለኝ ነበር አይደለም? ማን ነው የደበቀው? አውጡ! የት አለ ብሩክ? ብሩክ? የምን ብሩክ? ጋሼ ግድ የለዎትም፣ ጸበል ልውሰዶት። እሺ በሉኝ። ይሄ ጤነኛ አይደለም። አንተ ዳጊ፣ እሳቸው ለራሱ እኮ ምንም የሚያስታውሱት ነገር የለም። አሁንም አስታወስኩ። ጠላቴ ቤቴ ድረስ ሰተት ብሎ መጥቶ በአይኔ ያየሁት እኮ። ማን ነው? ቆይ ጋሼ፣ ሴጣንን እንደሆነ ያዩት ተገጣጥሞባቸው ይሆናል እኮ ጋሼ። አዎ ሴጣንን አየሁት። የታል? ባለፈው ናቴ ያሳየኝ ጠላቴ። ምንድን ያሳየሁት ጋሼ? ቆይ እንዴ፣ መቼ ነው? ያ ጠላቴ ድራሼን ሊያጠፋ የመጣው ብሩክ። ብሩክ ማን ነው ብሩክ? እናንተ እየሰማችሁኝ አልመሰለኝም። በጸባይ መግባባት ካልቻል በጉልበት እንግባባለን። ሽጉጥ! ተንበርከክ። ኧረ ጋሼ ቆይ እሱ ቢኖርና ቆይ ለምን ሲጀመር እንደብቋለን? ቆይ ጋሼ የዛኔ እኮ ትብቃን አስገድደው። አስገድድ? ማን ነው? ዝም ማን ነው? የት አለ ብሩክ? እንዴ ጋሼ ካስዬ እኮ ናቸው ትብቃን አስገድደው። ዝም። የጠየኳችሁ ጠላቴን አምጡ፣ ሌላ ነገር እንዳትቀባጥሩ። ጋሼ አሁን ራሱ ሽጉጡን የያዙት መስሎት ነው አይደል? ሽጉጡን እኮ አልያዙትም። ተመልከቱ እስኪ አይደል? እና ይሄ ቡና መቆያ መስሎ ነው? ኧረ ጋሼ እያዞሩት ነው እኮ፣ ጤነኛ አልመሰሉኝም። አይናቸው ራሱ እኮ ደፍርሷል አይደል? አዎ አይነቱም ደፍርሷል ጋሼ። ኧረ በጣም እያላቡት ነው። መድኃኒቱ ነው መሰለኝ። አዎ ጋሼ ያቺ ትብቃ የትዬን የእግር መድኃኒት ሰጥቶት ነው የሚሆነው። መድኃኒት? ይኸው ተመልከቱ። ምን አልኩ ነኝ? አይ መድኃኒቱ ነው። እቺ ልበ ቢስ የሆነች ልጅ። ልቀቀኝ! ምንድረ ወሮ በላ። ቆይ ሰራላችኋለሁ። እሺ ጋሼ እንደው ለዚህ ማለት ነው ወተት ጥሩ ነው። ዞር በል። እንዴ ምንድነው እሱ? ምን ሆነ ነው አባዬ? ትብቃ የት ነው ያለችው? ትብቃ አባ ምን እየተካሄደ ነው? ሰላም ነህ? ምን ሆነ ነው አባ? እኔ ግራ እየገባኝ ነው። ቆይ ምን ሆነ ነው? ናቲ ምን ያዘልልሻል? ችግር አለብሽ? ናቲ ምንድነው ናቲ? አባ እሺ አባ ንገረኝ እንጂ ናቲ ምን? ያ ናቲ የሚባል ወይ ሞቶ አልሞተ እዚህ ይበጣብጠናል። የት? እንዴት? አባ እውነትህን ነው? ናቲ አልሞተም እያልክ ነው? ማ እኔ አልሞተም አልኩ? እና ምን እያልክ ነው? ምን አንቺም ናቲ ምናምን ስታይ ነበር እንዴ? ስነ ስርዓትሽን ያዢ። ታላቅሽ ነኝ። እሺ ታላቄ አንቺን እያየሁ መሰለኝ ስለሰጠሁት። ይኸው እናንተ ራሱ የእሱ ስም ሲጠራ ጦርነት ልትገጥሙ ነው አይደለም? ቆይ አንተ ምንድን ነው እያልክ ያለኸው? ተመልከቱ። ታዲያ አጠፋው እኔ? የእሱ መንፈስ አይደለም እንዴ ይሄው አሁን ጦርነት እያማዘዘን ያለው? ይሄ እሸታለቻች ትብቃ። ቆይ ይሄ ነገር ምንድን ነው? ምንም እየገባኝ አይደለም። ዘጋሙ ሲቆይ ይገባሻል። ይሄ በፈጠራችሁ እናንተ ሌላ ራስ ምታት አትኑብኝ። እኔ ለራሴ ጭንቀቱ ላይ ያሳብደኝ ነው። ትብቃ። እና ናቲ አሁን በህይወት አለ እያላችሁ? የለም የናቲ መንፈስ ነው ያለው። መንፈስ ደግሞ ምንድን ነው? ለዚህ እኮ ነው ልጅ ነሽ ምልሽ። እባክሽ ወደዛ ስርዓት ያዥ እሺ። በይ እኔን ለቀቅ አድርጊ። እዛው ራስሽን ቻይ። ይኸውልህ አሁን እንደዚህ ማድረጉ የበለጠ ለኛ ይጠቅመናል። ይሄ ጥሩ አጋጣሚ ነው። ይህንን አጋጣሚ በመጠቀም እኛም ደግሞ እቅዳችንን ወደፊት። ቆይ እኛ የቀረጽነው ነገር ሳይኖር እንዴት ነው ይህንን ነገር ማድረግ የምንችለው? የማስፈራሪያ መንገዳችን ይሄ ነው ማለት ነው።
ሮባ ምን ነክቷል? እጃችን ላይ በሌለ ነገር እንዴት አድርገን? ይኸውልህ ዳጊ አለን ብለን ሰውየውን ማሳመን እንችላለን። ደግሞ እሺ ይለቁናል። ግን ይኸውልህ ብሩክን ከዚህ አካባቢ ማረቅ አለብን። ልክ ነህ። እሱ በጣም አሪፍ ሀሳብ ነው። ብሩክን ከዚህ አካባቢ ማራቅ ይኖርብናል። ይኸውልህ ዳጊ ሌላው ነገር ደግሞ ተብቃ ካስዬ ያለውን ነገር እንዳለ ማጣራት አለባት። ይኸውልህ በማህራቸው ትልቅ አለመግባባት እንዳለ ያስታውቃል። ግን እሱ አይደለም ዋናው ነገር። ምንድን ነው የማያግባባቸው የሚለው ነገር ነው። ስለዚህ እያንዳንዱን ክፍተት ተጠቅመን ማጣራት ይኖርብናል። በጣም ጥሩ። ስለዚህ ሀናንም ሳሪንም ተጠቅመን ማለት ነው መልሳችንን ማግኘት አለብን። አይጉድ ሰው እንደሌለው ዘር እንደሌለው በባዶ ቤት ተዘግቼ ደግሞ አትጩህ ይሉኛል። እጮሃለሁ። ኧረ ውይ አንቺ ነሽ እኔን ሹሩባ ምሰሪ? እግሬን ነቀላችሁት። ደግሞ አሁን ፀጉሬን ልትነቀዩ ነው እንዴ? ኧረ እኔ ሾርባ ልስራሎት ነው ያልኩት። አንቺ ያምሻል እንዴ? የምን ሹራብ ነው ልበሽ ምትኝ? አሁን በረደኝ አልኩሽ እንዴ? የሚጠጣ ሾርባ ልስራሎት ነው ያልኩት እኔ። አመለ አይ ወይኔ፣ ይሄኔ እኮ አገሬ ላይ ብሆን ጠቦት ታርዶልኝ ምን ትበይ ምን ትጠጭ ምን ይሻልሽ ተብዬ በሰው ተከብቤ ነበር የምቀመጠው። አሁን ሰው አልባ እንትን እንደሚባለው ሰው አልባ ሰው ሁኜ ቀረሁ። አይ ወይኔ። አሁንም ያልኩት እኮ እንደዛ ነው። እሺ ምን ልስራ? አንቺ ስራ ፈት ያንቺን ውሃና ያን የምስር ሾርባሽን ይኸውልሽ ገላሽን ታጠቢበት። ይኸው እግሬ ከተሰበረ ጀምሮ አንዲት ሾርባ አንዴ ጠጣሁት እኮ ሾርባ የለም። ሾርባ እያልሽ እየደረሽ እየመጣሽ ትብቃ። ምንድን አመለ? ምን ገላሽን መታጠብ ፈልገሽ ነው? ታጠኝ? የምን መታጠን? ምንድን ነው የምታጠነው ጌታቸው? እናስ የናቲ መንፈስ ይህንን ቤት እያተራመሰው ነው ማለት ነው። አቤት አቤት አቤት! ናቲ ያተራመሳቸው እንዴ? ጌታቸው እኔ እኮ ብዬ ነበረ ተው ቤቱን ለጎረምሳ አታከራይ ብለህ እምቢ ብለህ ይሄው ጉድ ተሰራ። እኔ የምልህ ጌታቸው ሁለቱም ነው እንዴ? አመለ እግሪ ሲሰበር ጆሮሽን ባሰበት እንዴ? ምን አልከኝ? ታዩ ትብቃ። ምንድን ነው እሱ? አይ ሾርባ ልሰራላቸው ብዬ አንዴ ሹራብ አንዴ ሹሩባ ይሉኛል። ምንም መግባባት አቃተን። አመለ ምን ይሰራልሽ? ምን ትባያለሽ? እሰይ ስሜም ጠፋብህ። ማን ትባያለሽ አልከኝ? ጭራሽ ተሰብሬ እንደው ስወድቅ ደግሞ ስሜም ጠፋብህ አይደለ? ጥሩ ይሁን። ወይኔ አመለ ወይኔ አመለ ወይኔ አመለ እንደሰው እንደማል የምን ለቅሶ ነው? ምንድነው ከመሬት ተነስቶ ሆድም ይበሰሽ? ጌታቸው አንተና ልጆችን ብዬ ብመጣ ጭራሽ ማነሽ? እግር መስበሩንስ ቶ ጥሩ ባንተ ነው፣ ባንተ ምክንያት ነው እግሬ የተሰበረ። ይሄም ይሁን እንዲህ እግሬ ተሰብሮ እንኳን ብቀመጥ ስሜ ይጠፋብሃል። ጥሩ ይበለኝ በቃ። ጌታቸው እንዳትረሳው፣ እኔ እናንተ እኮ ስንት ሀብት ንብረት አንተ ትብስ አንቺ ትብሽ ተባብለን እኮ ስናስተዳድር አብረን ስንኖር ኑረናል እኮ። የዛሬን አይሁንና ይሁን ግድ የለም እኔማ ግድ የለም ይበለኝ። አመለ እስቲ ዝም በይ። ምንድነው ዝም ብሎ ሆድም ይበሰሽ? ዝም ብዬ አይደለም ጌታቸው፣ ከፍቶኝ ነው። ይኸው እግሬን ተሰበርኩ ብዬ ጥቅልል ብዬ ብተኛ እንደ ሰው እኮ አልቆጥረኝ አላችሁ። እንደ ዝንብ ነው እኮ ያያችሁኝ። ወይ እግሬ። ኦይ በቃ ሌላ ችግር ካለ ተናገሪ። እኔም ያቺ ካስዬም ታመን ያለንበት ሁኔታ ታውቂያለሽ አይደለም? ጥሩ ካስዬንማ የዋዝላችሁ አትዙሩ፣ ተንከባከቧት። እኔን ግን አንድ ሰው ምን ትበይ ምን ትጠጭ የት ነሽ ብሎ እንኳን ዞር ብሎ ያየኝ ሰው የለም። በይ በቃ ትብቃ። እንደሚሆን አድርጊያት። ስጨርሽ ነው እፈልግሻለሁ። አመል እግዚአብሔር ጨርሶ ይማርሽ። የምትፈልጊው ነገር ካለ አሳውቂኝ። አንቺ ምንድነው የሚጮህብኝ? አየሽው አይደል እንዴት ተቆጥቶኝ እንደሄደ? አረ የምትፈልጊው ነገር ካለ አሳውቂኝ ነው ያለው። ማን ጋር ነው ማስታወቅሽ? ምን ፈልገሽ ነው? የምን ማስታወቂያ ነው ደግሞ? በቃ መጣው ጋሽ ፈልገውኝ ነው። ጥሩ እኔማ ሰው አስፈልገኝም እናቴ። ሂጂላቸው
እኔም እንደለመድኩት ጠቅለል ብዬ እተኛለሁ። መቼ አደለኝና። እትዬ እሺ ምን ልስራሎት? ተይ ልተኛበት ብዬሻለሁ። ተይኝ በቃ እኔ ጠቅለል ብዬ ልተኛበት ተይኝ። አረ የሆነ ነገር ውሰጂ። አንቺ እኔን አመለል ነው የሆነ ነገር ይውሰድሽ ያልሽኝ? እኔን ጥሩ ይሁን ግድ የለም ጥሩ በቃ። ቆይ ታዲያ እንዴት ነው የምንግባባው? ምን አልሽኝ? ምንም አላልኩም። ምን ትመስላለች? እጮሃለሁ እኔ እጮሃለሁ። እንዴት ነሽ? አሁን ለውጣለሁ። ቆይ ምንድን የተፈጠረው? እኔ ግን ምንም ሊገባኝ አልቻለም። ከአባዬ ጋር ምን ሆናችሁ ነው? ቆይ ምንድን ነው ችግሩ? አሁንም መናገር አትችይም? ካልሆነ ሐኪም ቤት እና ቆይ ዝም ማለቱን ፈልገሽ ሆኖ ምንድን ነው የተፈጠረ ያለው? ቆይ አንቺ ከመጣሽ ጀምሮ ሁሉም ነገር ግራ ሆኗል። የአንቺ መምጣት ሲያስደስተኝ ግን ሁሉም ነገር ግራ ተጋብቷል። እማዬ አሁን ሱፍ ምን ውሃ ነው? ትብቃ ምን ውሃ አላልሽም እንዴ? አሁን ትብቃን ታመጣለሽ ብዬ እኮ ነው። እቺ ደግሞ ጆራ ላይ ተኝታለች እንዴ? እኔ ላምጣ? ትብቃን አልፈለግሻትም? ቆይ ትብቃ ጋር ችግር አለ እንዴ? የዚህ ቤት ራስ ምታት ትብቃ ናት ማለት ነው። ትብቃ ምንድን ነው የተፈጠረው? የተፈጠረውን ንገሪኝ። ምንም አታስታውስ ማለት አያስታውሱም እንዴ? ባስታውስ ኖሮ አንቺን ጠይቅሽ ነበር። እንትን ማለቴ እርሶ ክፍል ነበርኩ። ድንገት መጥተው በቃ ምን ያዙኝና ምን ያዙኝና ከዛ ካስዬ መጡ። እሱን ታዩ። እነዛ ከይሲዎች ገብተው ምን እንዳደረጉ ያ ብሩክ የሚባል ጠላቴ መጥቶ ነበር አይደለም? ብሩክ ማን ነው? አሃ ተመካከራችኋል ማለት ነው። የእነሱ ተባባሪ ነሽ አይደለም? አንቺም የምን ትብብር? እውነቱን እኮ ነው የምነግሮት። ትብቃ እየዋሸሽኝ ነው። አስታውሳለሁ ብሩክ መጥቶ ነበር። ሮባ ማለቶት ነው? ስሚ እኔ ሮባና ብሩክን መለየት ያቅተኛል እንዴ? ራሱን ስተው ነበር እኮ። ምን ሶኜ? ለምን? ደንግጣው መሰለኝ። ያው እትዬ ድንገት ሲመጡብህ። እሱን ታዩና ቆይ እንዴት ነው ብሩክ የሚባለውን አላየሁትም የምትይ? ጋሼ እኔ እኮ መጀመሪያም ተው ብዬ ነበረ። አንተ አዎ ለነገሩ እኔ ነኝ ያቀበጥኩሽ። ፊት ሰጠውሻ። ሰራተኛነትሽን ላሞላቀሽ ባልኩኝ። ሌላው ቀርቶ መኝታ ቤቴ ገብተሽ ሰነዴን ታገላብጫለሽ፣ ትበረብሪያለሽ። ቆይ ማን ነው ተልኮ የሰጠሽ? ብሩክ ነው ወይስ ካስዬ ነች? የምን ተልኮ? እኔ ለምን ብዬ ነው እርሶ የምሰልለው? ምን ለማግኘት? እሱን አንቺ ንገሪኝ። ምንድን ነው የፈለግሽው? ማን ነው የከፈለሽ? እንዴት ጋሼ? ቆይ ምን እያሉ ነው? አንቺ ሰራተኛ ብቻ አልነበርሽም፣ ተልኳለሽ። ቆይ ለማን ነው ስትሰልይ የነበረው? ንገሪኝ። ትብቃ የተፈጠረው ነገር ለሁለታችንም አደጋ ነው። አይገባሽም? ጋሼ ኧረ ምን እያልክ ነው? ትሰሚያለሽ? በጸባይ ለምኜሻለሁ። አይ ካልሽ ግን በጉልበት አስወጣሽ። ምንድን ነው እዚህ ቤት ግን ዝም ብላችሁ እንደ መንፈስ የምትከሰሱት? ምን እያረካት ነው? እየመከርኳት። አባዬ የቀለድኩ አይደለም። ከዚህ ሰራተኛ ጋር ምንድን ያለህ ነገር? አንቺ ቆይ ከአባዬ ጋር የምትሆኝ ምን ፍለጋ ነው? እንትን እኮ ጋሼ እንትን ፈልገው። ጎሽ ምን ፈልገው? መድኃኒት አልሰጧቸውም ማለት እቃ ውሃ ላቀብለው። አክስቴ ማሚም እኮ ታሟል አይደለ? ለእሱ ብቻ ነው መድኃኒት የምታቀቢው? እነሱ አልታመሙ? ሀና አባዬ ዋሻው። ሁሌ ካንተ ጋር እኮ ነው ማገኛት። ስነ ስርዓት ያዥ አንቺ ጋጠ ወጣቱኝ። እሺ መልስልኝ። ሁሌ ከትብቃ ጋር እዚህ ያገኛችኋለሁ። ምን እየሰራችሁ ነው? እቃቃ እየተጫወትን። አሁን ወደ ክፍልሽ ሂጂ። ትብቃ የጀመርነውን በኋላ እንጨርሰዋለን። ምንድን የጀመራችሁት ነገር ደግሞ? አቋረጥኳቸዋ። ትሰሚያለሽ? ስነ ስርዓት። ትብቃ ቀጥይ ሂጂ። አባዬ መልስልኝ። ከትብቃ ጋር ያላችሁ ነገር ምንድን ነው? እማዬን ስታይ ለምንድነው እንደዚህ የሚያደርገህ? እሱን ሂጂና እናትሽን ጠይቂያት። አሁን ብቻዬን መሆን እፈልጋለሁ። ከጨረስሽ ውጭልኝ። አልጨረስኩም። ውጭልኝ አልኩሽ።
በሰላም ነው ሳሪ? በናቲ ስልክ እየደወላችሁ የምትጫወቱብኝ እናንተ ናችሁ አይደል? ደግሞ የናቲ ስልክ እኛ ጋር ምን ይሰራል እንዴ? ቆይ አንቺ ጋር ደግሞ ምን ብለን ነው የምንደውለው? አላውቅም። ዳጊ እናንተ ምን እያሰባችሁ እንደሆነ እንጃ። ሲጀመር የናቲ ስልክ ፖሊስ ጣቢያ እንዳለው ማለት ፖሊስ ጋር ምን ይሰራል እንዴ? የዛኔ በግድያው ታይም ለኤግዚቢትነት እንደገባ እኮ ነው ያለው እዛው። እና ፖሊሶች ናቸው የሚደውልሽ እያልከኝ ነው? ይሆናል አንዳንድ ነገር ለማጣራት። ቆይ አንቺ እኮ አታፍሪም? ይሄኔ የባጡንም የቁጡንም ደባልቀሽ አውርተሽ ይሆናል ማለት እኔ ነኝ ቀባጣሪ? እና ቆይ ምን አልሻቸው? ምን ልል እችላለሁ? ስለማታውቂው ነገር አጉል አቀባጥሪሽ። ምን እያልክ ነው? ቆይ ያማል እንዴ? ይኸውልሽ ለራስሽ ብዬ ነውሽ እማያን ነገር እዚህ ቀባጥሪሽ ማለት ነው። እስኪጣራ ብሎ ሸቤ ነው የሚያስገቡሽ። ምን ማለት ነው? አይ እስር ቤቱን እንዲያስጎበኙሽ ነው የሚያስገቡሽ። ድሮም እኮ እኔ ነኝ ጥፋተኛ፣ አንተ ጤነኛ ነህ ብዬ ማውራቴ ደግሞ። እኔ እምልሽ ቆይ እኔ ጋሽ ማለቴ አባትሽ ለምንድን ነው ቆይ ካስዬን አንቀው ሲጥ ለማድረግ የሞከሩት? ሲጀምር አንተ ጤነኛ አይደለም፣ ያማል። እሺ ይኸውልሽ እዚህ የናቲ ስልክ ብለሽ እዚህ ከምትንከራተቺ ማለት ነው እቤትሽ የገባውን ችግር ለመፍታት ለምን አሞክሪ? አንተ ሲጀምር የሆነ ብሎ ነው ይጎላል። ጋራጅ ሂድና ያጥብቁልህ፣ ካልሆነ ሞተርን ቀይር ደነዝ። አቡራ ምንድን ነው? ምን እየተከታተልከኝ ነው? ቆይ የትስቡም ቆይ እኔ እናንተ ምን ተባብለን ነበር? አንተ ቆይ ምንድን ነው? ቆይ ነገር ቆይ እየቆየ ነው እንደሚገባ አትናገርም ነበር እንዴ? ዝም ብለን እንደ እንቅፋት ትልቅ ችግር ትሆናለህ እንዴ አንተ? ምን አይነቱ ደነዝ ነው በእናታችሁ? ምን ለማለት እየሞከርክ ነው? ምን ማለት ቆየት አካባቢ ነው ያማል እንዴ? ቆይ እኔ እናንተ ስራ ተከፋፍለን አልነበረ? እኔ እሷን ላወራት አልነበር እንዴ? እሷ ራሱ ግራ ገብቷታል። እባክህ እኔን ተወኝ። ሰውየው ድንገት እየመጣ በቃ እያነቀ ያስለፈልፈናል አይደል? የት ዳጊን እየፈለገው ነው? ለማንኛውም በቃ ከዛ አካባቢ ዞር በልሽ እንዳትታይ እሺ? አሉ ተብቃ ምንድነው ባዶ ቤት ቁጭ ብለሽ የምታለቅሽ? ምንድነው? ምን ሆነሻል? ችግር አለ እንዴ? ምንድነው የተፈጠረ ነገር አለ? እንዴ ምን ሆነሽ ነው እንጂ? ምን አርጉ ነው የሚሉት? ግብር ከፈልን አይደል እንዴ? ማን ነው የሚነጥቀን? እንዴት ሰው የሰውን መሬት ይነጥቃል? ምንድን ነው የምታወሪው? ቆይ በቁማችን ሊቀሙን ነው እንዴ የሚፈልጉት? የምን ጊዜ ገደብ ነው? ምን አልሽኝ? እኔን ተይኝ እናቴ፣ እጅና እግሬ ታስሯል በቃ። መንግስት ምን ብሎ ነው እኔን የሚያስረኝ? ሂጂ አንቺ ወዲያ። ጌታቸውስ ምን ብሎ ነው የሚያስረኝ? ለነገሩ እውነትሽን ነው፣ እስረኛው ሆኜ ቀርቻለሁ። በይ ይኸውልሽ፣ ጌታቸው ይምጣና ነገሩ እንደሆነ አድርጎ ያስተካክለዋል።
በቃ እንደናቆር። ደህና ዋይ ቻው። ይሄ ዘንድሮ መሬት በቃ ሰውን ከሰው ሊያባላ ነው እንዴ? እንዲሁ እርስ በርስ መተማመን እኮ ጠፋ። ጌታቸው ረዲያ እሱ አይሰማ፣ ከቤት ያለችው ሰራተኛ አትሰማ። እኔ እንደው ሰው እንደሌለው እንዲህ በባዶ ቤት ቁጭ ልበል? እዚህ ሁሉ ውይ እንዴት ብዬ ልነሳ? እሱማ እንደዚያ ያበደ ውሻ ሆኗል። እኔ ላይ መጥቶ ይጮሃል፣ አከራያቸው ልጆች ላይ መጥቶ ይጮሃል፣ ካስዬ ላይ መጥቶ ይጮሃል፣ ልጆቹ ላይ መጥቶ ይጮሃል። ትንሽ ማይጮህ እዛች ሰራተኛዋ ጋር ብቻ ነው እንጂ ሁላችን ላይ አብዷል እኮ ዘንድሮ። እሷን ዝም ይላታል። እንዴት ብዬ ተነስቼ ልሂድ? አረ ጉዳይማ የጠበቀ ነው። ከፋኝ። ነገሮች ተደራረቡብኝ፣ አቃተኝ። ሮባ አይዞሽ ጥብቃ፣ ከዚህ ማት እንወጣለንሽ። ደግሞ ካልደፈረሰ አይጠራም። ነገሮቹ ስብስብ አሉብኝ። በዛ ላይ ያ ሰውዬ ከነገ ዛሬ የሆነ ነገር ያደርገኛል ብዬ እንቅልፍ አጣሁ። እሱስ ልክ ነሽ፣ ግን ጥብቃ እዚህ ጋር ትቆያለሽ ወይስ? የት? የትም እዚሁ ማለቴ እዚህ ጋር ማለት ነው። ይቅርታ። እሱስ ችግር የለውም። ያው አንቺ ደግሞ ከፈለሽ መጠጊያ በይ። ጥብቃ ቆይ፣ ለዚህ ለክፉ ቀን ካልሆንኩ እኔ ለመች ልሆን ነው? እኔ ደግሞ ጥብቃ ያው ለናቲ ብለን አይደል ይህን ሁሉ ዋጋ እየከፈለን ያለን? ደግሞ ሁሉም ሰው ያውቃል ይህንን። እሺ ከማለቁ በፊት እኔ ልጨርሰኝ። አይታየም እንዲያደጋው። እሱማ ልክ ነሽ፣ ግን ይኸውልሽ የሆነ መፍትሄ አናጣምሽ። አንቺ ግን በርታቢ። አመሰግናለሁ። ምንም አይደል። ደረቴ ተመቸሽ አይደል? ፈልሰስ ቤበተ የወንድሜ ትከሻ አይደል እንዴ? ምን ችግር አለው? ይደብርሃል? ኧረ ተኝ እንዴ! ደግሞ ተኝተሽ ባነቂ ተኝተሽስ ቢነጋ። ያው ዋናው ደግሞ ከፍራሹ ነው። ኧረ እንዲህ ማታካብድ፣ ቀለል አድርገው። ምን ባካብድስ የሚከለክለኛል? ምን ፈልገህ ነው? ኧረ የሚያቋርጥ ነገር ያቋርጣቡ። ወይ አንተ የጦስ ዶሮ። ይኸውልህ ነግሬሃለሁ ደግሞ እሺ፣ እዚህ ግቢ ግርድርሽ እንዳይል። ቆይ አንተ መንፈስ ነህ እንዴ የማትታየው? ምን ዳጊ ገባ ጠብቀኝ ብሎኝ ነው? ይኸውልህ ብሩክ ትሰማኛለህ ማለት ነው። ይኸውልህ መጋዚ ቁረጠሽ። ቻው ወደዛ በእናትህ። ባባዬ ሞት ያማን እንደ አንተ። እግዚአብሔር ይመስገን በጣም ጤነኛ ነኝ። አስደነገጥከኝ እኮ አልልሽ። እሺ ምን ፈለግ? ጨዋታ ፈልጌ። ሂድና ከኩዮቹ ጋር ተጫወት። እሺ በቃ አደግሽ ማለት ነው። የማን ዘፈን ነው መሰለኝ? ምን እያደረክ ነው? አቺ የሌለ ያበረ ዘፈን አለ እና ምን ይጠበስ? አሳ በዘይት ይጠበስልኝ። እሺ አሁን አምጣው። ውይ አላመጣም። አምጣው እባክህ። አትሟዘዝ፣ አያምርብህም ዳጊ። እሟዘዛለሁ፣ ያምርብኛል። አንተ ዳጊ እስኪ የኛውንም ስጭኝ። አንተ ምን እየሆንክ ነው? ስርዓት ያዝ እንጂ። ደህና አምጣው እባክህ። ምን ይመስላል? ቆይ ጠብቂኝ ባልሰራልሽ። አቅም እንዳለው ሰው ትፍጨረጨራለች እንዴ? እማዬ ትኩሳትሽ መሆን እየቀነሰ ነው። ትንሽ ቆይተሽ መራመድ መናገር የምትችያለሽ እናቴ። አይዞሽ፣ እኛም ከጎንሽ አለን ሁሌ።
ቆይ ምን ሆነሻል ዛሬ? ቆይ አንተ ምንድን ችግርህ ግን እንዴ? ማለቆ ሰው እየሆንክብኝ እኮ ነው። እያወራሁሽ እኮ ነው ጥለሽኝ ሄድሽ። ልክ ነሽ ዳጊ። አሁን አትሞት ዝም ብለህ አስተያየኝ። ይኸውልሽ እኔ እናውራን ያልኩሽ ሌላ ምንም ያልኩሽ ነገር የለም አይደል? አልፈልግም። ተወኝ። እንዴ ምንድን ነው? ምንድን ነው በሩን ከፍተህ ትተህ ሄደናል? ያው ጦሰኛ ነው እንጂ የሚሆነው እንዴ መቼም ክፍት ተወጥቶ አይደለም። ብሩክ ኧረ ሂድ እስኪ በእናትህ እንዴ! ኧረ ውስጥም የለም። በሽተኛ የሆነ ልጅ በእናትህ። ቆይ ምንድን ነው የሚሻለን? ይሻው